ኦኬ አዳዲስ ነገሮች አሉ። ሩታ አብርሽ የፈረመበትን ወረቀት እስካሁን ድረስ ለፍርድ ቤት እንዳላቀረበችና እንዳላስገባች ተሰምቷል። በዚህ ዙሪያ የምላችሁ ነገር አለ። እንደዚሁም የሩታና የሄርሜላ ጨዋታ ወዳልተፈለገ አቅጣጫ እየመራ ይገኛል። በዚህ ጨዋታ ላይ ሩታና ሄርሜላ ቢያሸንፉም በመጨረሻ ግን አብርሃም መሸነፉ ተረጋግጧል ማለት ነው። አብርሃም አሁን ላይ ሁለቱንም አልፈልግም እያለ ይገኛል። አብርሃም ብቻዬን ከዚህ በኋላ ላይፍን እመራለሁ እያለ ይገኛል። ያለ ሄርሜላ ያለ ሩታ ምን አይነት አብርሃምን ልናገኘው እንችላለን? በዚህ ጉዳይም የምላችሁ ነገር አለ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ነው። ወደ መጀመሪያ ጉዳይ ስገባላችሁ የሩታን የክስ ወረቀትን ይመለከታል። እንግዲህ በባለፈው ቪዲዮ እንዳያችሁት ከስንት ጭቅጭቅ በኋላ ሩታ አብርሃም ላይ ለየት ያለ ጨዋታና ክህደት ከፈጸመችበት በኋላ እዚህ ወረቀት ላይ አብርሃም ሊፈርምበት ችሏል ማለት ነው። ይሄም ወረቀት የሚያዘው ዋና ዋና ነገሮች አሉ። አንደኛ የፍቺ ሂደቱን ይገልጻል። ሁለተኛ የንብረት ክፍፍልን የሚያብራራ ወረቀት ሆኖ ነው የተገኘው ማለት ነው። ነገር ግን በዚህ ውል ውስጥ የልጅ አሳዳጊነት መብትን ወይም የሁለቱም መብት እንደሆነ የሚገልጽ ነገር የለውም። ይሄ ነገርም በአብርሃም ዘንድ ቅሬታን አምጥቷል። አብርሃም አሁን ላይም የልጅ አሳዳጊነት መብቴን ሩታ ጥያቄ ውስጥ የምታስገባ ከሆነ በሕግ ጠይቃታለሁ እያለም ይገኛል ማለት ነው። ይህንን ሊል የቻለው ደግሞ ሩታ በተደጋጋሚ በልጁ እየዛተች ስለሆነ ነው። ሩታ በተደጋጋሚ በብዙ ቪዲዮዎች ላይ ማግኘት እንችላለን። ልጅ ላታይ ትችላለ ስትል ነበረ። እንደዚህ አይነት ክሶችንም እንደምታነሳ ጭምር ደጋግማ ስትነግረው ነበር ማለት ነው። እንግዲህ አብርሃም ፍርሃት ውስጥ ይገኛል ማለት ነው። ምክንያቱም ሩታ ሙሉ በሙሉ የልጅ አሳዳጊነት መብቱን የማንሳት መብት አላት። ምክንያቱም ሩታ ብዙ ማስረጃዎች አለኝ እያለች ስለሆነ በተለይ አብርሃም ከሄርሜላ ጋር እስካሁን ያደረገችው ሪሌሽኖች በአጠቃላይ እንደ ማስረጃና በትዳር ላይ ትዳር በሚሉ ክሶች የልጅ አሳዳጊነት መብቱን ሊያስነጥቀው ይችላል ማለት ነው። ሩታም እንደዚህ አይነት ነገሮችን እንዳትጠቀም በአብርሃም በኩል ስጋቶች አሉ ማለት ነው። አብርሃም አሁን ላይ አጣብቀኝ ውስጥ ይገኛል። ምክንያቱም በጣም ብዙ ማስረጃ ነው ሩታ የያዘችበት። አብርሃም እነዚህን ነገሮች ማድረግ የሚችለው መጀመሪያ ፍቺን ከፈጸመ በኋላ ነበረ። ነገር ግን ትዳር ላይ እያለ እንደዚህ አይነት ሁለተኛ ሪሌሽን መጀመሩ እንደዚህ አይነት ማስረጃዎችን ልሰበስብበት ትችላለች ሩታ ማለት ነው። ይህንን ማስረጃዎችም ከተጠቀመችበት አብርሃም እስከ 2 ዓመት ድረስ እንግዲህ የሚያስቀጣው ሆኖ ነው የሚገኘው ማለት ነው። አብርሃም ብቻ አይደለም፣ ሄርሜላም ክስ ውስጥ ልትገባ ትችላለች። ሄርሜላም ወደ ቅጣት ልትገባ ትችላለች ማለት ነው። እንደዚህ አይነት ነገሮች እየተወሩ ይገኛሉ። እንግዲህ የሩታን ክስና የሩታን ጭካኔ የሚጠይቁ ናቸው እነዚህ ነገሮች ማለት ነው። በእርግጥ ሩታ እስካሁን ድረስ ይህንን ወረቀትን ለፍርድ ቤት አላስረከበችም፣ ለፍርድ ቤትም አላስገባችም ማለት ነው። ሩታ ፈርምልኝ ብላ በተደጋጋሚ ስትጠይቀው ነበረ። በስተመጨረሻም ፊርማውን ካገኘች በኋላ ለምንድን ነው ሩታ እስካሁን ድረስ ለፍርድ ቤት ያላስረከበችው? እሱም ሌላ ጥያቄ ያስነሳ ጉዳይ ሆኖ ነው የተገኘው። ምክንያቱም ሩታ አሁንም ከአብርሃም ጋር መመለስ ትፈልጋለች እየተባለ ይገኛል። ሩታ ሙሉ በሙሉ አልቆረጠላትም። ብልኩ ውስጥ ገብታ እንደዚህ አይነት ነገሮችን እንዳደረገች እየተነገረ ይገኛል። በሩታ በኩልም በትናንትናው ቪዲዮ እንደዚህ አይነት ነገሮችን እየተናገረች ነበረ። እኔ ለሁለቱም ምን ማድረግ እንደምፈልግ ማሳየት ስለፈለግኩኝ ነው፣ ወይም አቅሙ እንዳለኝ እንዲያዩ እፈልጋለሁ። ምክንያቱ ደግሞ ምንም አታመጭም ብሎ ንቀት ውስጥ ነበሩ እስካሁን ድረስ። ስለዚህ ዋጋቸውን ነው የሰጠዋቸው እያለች ትገኛለች ሩታ። ነገር ግን ሙሉ በሙሉ ከአብርሃም ጋር ያላትን ግንኙነት ማቋረጥም ሆነ እንዲቆርጥላትም የፈለገች አትመስልም ሩታ ማለት ነው። ለዛም ይመስላል አሁን ላይ የፍርድ ቤት ወረቀቱን ያላስገባችሁ ማለት ነው። እንግዲህ አብርሃምና ሄርሜላ ከዚህ በኋላም የሚገፋት ከሆነ ወይም መስመር የሚያልፉ ከሆነ እንደዚህ አይነት እርምጃዎችን እወስዳለሁ እያለች ትገኛለች። ክሱን አጠናክሬ እገፋበታለሁ እያለች ትገኛለች ሩታ። ነገር ግን እስካሁን ድረስ
ምንም አይነት ክስ አልከፈተችም። በሁለቱም ላይ የፍቺውንም ኬዝ አልጀመረችም ማለት ነው። ይሄ ነገር ተሰምቷል በሩታ በኩል ማለት ነው። እንግዲህ ሌላኛውን ጉዳይ ስንመለከት አብርሃም በአሁኑ ሰዓት ሁለቱንም አልፈልግም፣ ላይፍን ብቻዬን እመራለሁ እያለ ይገኛል። አብርሃም እንግዲህ በትናንትናው ዕለት ሄርሜላን ማግኘቱ የሚታወስ ነው። ሄርሜላ ክፍሉ ድረስ መታ ነበረ። አብርሃምም ያሉትን ነገሮች አስረድቶ ይቅርታ እንድታደርግለትና እንዲመለሱ ሲጠይቃት ነበረ። ነገር ግን በሄርሜላ በኩል ፖዘቲቭነት አልታየም ወይም ቀና ምላሽ አልሰጠችውም ማለት ነው። ይህን ተከትሎ አብርሃም አሁን ላይ የራሱን ውሳኔ እንደወሰነ ሰምቻለሁ ማለት ነው። እንግዲህ አብርሃም በአጠቃላይ ያለው አሁን ላይ ሁለቱንም አልፈልግም፣ ብቻዬን ነው ከዚህ በኋላ መዝለቅ የምፈልገው፣ መኖር የምፈልገው፣ ከዚህ በኋላ እንደዚህ አይነት ስሜት ውስጥ ተመልሼ መግባት አልፈልግም እያለ ይገኛል። እንግዲህ አብርሃም ያለ ሩታ፣ አብርሃም ያለ ሄርሜላ ብቻውን ልናየው ነው ማለት ነው። አብርሃም ከረጅም ጊዜ በኋላ ተመልሶ ሲንግል ሊሆን ነው ማለት ነው። ሩታና ሄርሜላ የጀመሩ ጨዋታ እንግዲህ በመጨረሻ ለአብርሃም ነው ጦሱ የተረፈው ማለት ይቻላል። ሁለቱ እንደ ቀልድ የጀመሩት ፉክክር፣ ሁለቱ እንደ ቀልድ የጀመሩት ቁማር ማለት ነው በመጨረሻ ላይ አብርሃምን ብቻውን ሊያስቀረው ችሏል ማለት ነው። አብርሃም ከሁለቱም ሳይሆን ቁማሩን ተበልቷል ማለት ይቻላል። በሄርሜላና በሩታ በኩል የሚፈልጉትን ነገር አግኝተዋል ማለት ይቻላል። ሄርሜላም በስተመጨረሻ አብርሃም የሩታ ሳይቀር በመገኘቱ እንግዲህ እንደ ማሸነፍ ልትቆጥረው ትችላለች፣ አሸንፋለች ማለት ይቻላል። ምክንያቱም የሆነ ነጥብ አግኝታለች በዚህ በኩል አብርሃም ሜቢ የእሷ የመሆን ቻንስ አለው በማንኛውም ሰዓት። ስለዚህ ነጥቡ ወደ እሷ ያጋደለ ሆኖ ተገኝቷል። በሩታ በኩልም እንደዛው የአቻነት ነጥብ አግኝታለች ማለት ይቻላል። በአንድ በኩል የምትፈልገውን ነገር የምትፈልገውን ግብ መታለች። አብርሃምን መሀል ላይ ማስቀረት ችላለች። የበቀል ስሜቷን ማጣጣም ችላለች ማለት ይቻላል። እንግዲህ በመሀል ላይ 0 ነጥብ ያገኘው አብርሃም ነው ማለት ነው። አብርሃም ከሁለቱም ሳይሆን እንግዲህ በዚህ ጨዋታ ላይ ብቻውን ቀርቷል ማለት ነው። ሁለቱ በጀመሩት ጦርነት የተነሳ ማለት ነው። አሁን ላይ ታዲያ በሩታ በኩልም አብርሃምን አይንን ማየት አልፈለግም እያለች ትገኛለች። ኢቭን የምትፈልገውን ነገር ፊርማውን አሳክታለች። በማንኛውም ሰዓት ክስ ልከፍትበት ትችላለች ማለት ነው። በሄርሜላ በኩልም አልፈልግም፣ እስካሁን ድረስ ያለን ነገር ይበቃል ብለዋለች። እንግዲህ ብዙ ተጎድቻለሁ ስለምን ነበር የዛ ሰዓት እንግዲህ ሁል ጊዜ እኔ ሴት ልጅ ነኝ፣ መለማመጥ የለብኝም፣ ሴት ልጅ ሆኜ አንተን መለመን የለብኝም ብላ እንግዲህ ሪጀክት አድርገዋለች አብርሃምን ማለት ነው። እንግዲህ አብርሃም ከሁለቱም ሳይሆን ቀርቷል። በስተመጨረሻም እንግዲህ አብርሃም የራሱን ውሳኔ ሊያሳልፍ ተገዷል ማለት ነው። ከዚህ በኋላ ላይፍን ብቻዬን እመራለሁ እያለ ይገኛል አብርሃም። እንግዲህ አብርሃምን ያለ ሩታ ያለ ሄርሜላ ብቻውን ከዘመናት በኋላ እንግዲህ ሲንግል ሆኖ ልናየው እንገደዳለን ሰሞኑን ማለት ነው። እንግዲህ አብርሃም ያለ ሩታና ያለ ሄርሜላ ምን አይነት አብርሃም ይሆናል? እሱን እስቲ ሀሳብና አስተያየታችሁን ገለጹልኝ። ያለው ነገር ይሄ ነው ቤተሰቦች፣ ለዛሬ ያስኩላችሁ። እንግዲህ አዳዲስ ነገሮች ካሉ ተከታታይ የማቀርብላችሁ ይሆናል ቤተሰቦች። ይህን ቪዲዮ ላይክ አድርጉት፣ የሚሰማችሁን ዱብ ዱብ አድርጉልኝ ኮመንት ሴክሽን ላይ። እንግዲህ ያለው ነገር ይሄ ነው። የአገሬ ልጆች ሰላም ሁኑልኝ።